የካሳንቺስ ሳይታችን በፓርኮች የተከበበ ነው ስላችሁ ያላመናችሁ ዛሬ ያሳያችኋለሁ። አንደኛ የምናገኘው ዩኒቲ ፓርክ ነው። ዩኒቲ ፓርክ ወደ 0.3 ማይል አካባቢ ነው። ይህም ማለት ወደ ሜትር ስንቀይረው 483 ሜትር ነው። ወደ ኪሎ ሜትር ሲሆን ደግሞ 0.483 ኪሎ ሜትር ነው ማለት ነው። ስለዚህ ዩኒቲ ፓርክ ጎረቤታችን ነው ማለት ነው። ወክ አድርገን ዩኒቲ ፓርክ እናገኛለን። ሌላኛው ፍሬንድሺፕ ፓርክ ነው። 0.5 ማይል ነው። እሱም ስንቀይረው ወደ 805 ሜትር ነው። 0.805 ማይል ይመጣል ማለት። ሶስተኛው ሳይንስና ሙዚየም ነው። ሳይንስና ሙዚየም 0.4 ማይል ነው። 0.4 ማይል ወደ 643 ሜትር ይመጣል። ወደ ኪሎ ሜትር ስንቀይረው 0.643 ይመጣል ማለት ነው። ሌላኛው አራዳ ፓርክ ነው። አራዳ ፓርክ እንደምትመለከቱት በቅርብ የተመረቀ ፓርክ ነው። ወደ 0.8 ማይል ነው ማለት ነው። 0.8 ማይል ማለት ወደ 1 ኪሎ ሜትር አካባቢ ነው። ስለዚህ አራዳ ፓርክን በዙሪያችን ይገኛል ማለት ነው። ሌላኛው ደግሞ አዲስ ስፖርት ፓርክ ነው። በቅርብ የተመረቀ እሱም 0.8 ማይል አካባቢ ነው። ወደ 1 ኪሎ ሜትር አካባቢ ነው። አዲስ ስፖርት ፓርክ ይገኛል ማለት ነው። አዲስ ስፖርት ፓርክ እጅግ ውብ ዘመናዊ የሆነ ስፖርት ማዘውተሪያ ነው። ሌላኛው ደግሞ ናሽናል ግራንድ ፓላስ 0.6 ማይል ነው። ትልቁ ቤተ መንግስት ማለት ነው። ይህም ወደ ሜትር ስንቀይረው ወደ 966 ሜትር አካባቢ ነው። ወደ ኪሎ ሜትር ደግሞ 0.97 ኪሎ ሜትር ነው ማለት ነው። ስለዚህ ወክ አርጋችሁ ዘና ፈታ እያላችሁ የምታገኙት ፓርኮች ናቸው እነዚህ። እዚህ አካባቢ በካሬ 74846 ነው ቤት እየሸጠ የምንገኘው። በካሬ ደግሞ አለው 74846 ብር ጀምሮ መግዛት ትችላላችሁ። ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አለን። በቅድመ ክፍያ በ15% እንዲሁም የብድር አማራጮችም አሉ። መግዛት ትችላላችሁ። ሌላኛው ደግሞ በካሳንቺስ የሚገኘው አዲስ አኳሪየም 0.5 ማይል ነው ማለት ነው። ይሄ በቅርቡ የሚመረቅ ነው። እንግዲህ የባህር እንስሳ አድናቂዎች ሻርክ እንዲሁም አሳዎችን ለማየት ለመጎብኘት ተዘጋጁ። ሌላው አብሮት ላይብራሪ ነው። 0.5 ነው እሱም። ሌላኛው ደግሞ ዳንሲንግ ፋውንቴን በ0.9 ወደ 1 ኪሎ ሜትር አካባቢ ነው። በውሃ ዘና ፈታ ማለት ትችላላችሁ። በአራቱም አቅጣጫ ወክ በማድረግ ዘና የምትሉበት ምርጥ ሰፈር ነው የምንላችሁ በምክንያት ነው። እዚህ ሳይት ላይ ቅድም እንደነገርኳችሁ በካሬ ከ74846 ጀምሮ እየሸጠ እንገኛለን። ሳይጨምር ገዝተው ተጠቃሚ ይሁኑ እያልኳችሁ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አለን። እንደየካሬ አማራጮቻችን ናቸው። እንደፈለጉት ምርጫ መግዛት ትችላላችሁ። ቅድመ ክፍያችን 15% ነው። እንዲሁም ለ30 ዓመት በ9.5% ወለድ ብድርም እየሰጠንባቸው እንገኛለን።